አገር ወዳ ቀረ እግር ወዲህ መጣ እኮ ነው ነገሩ። ትናንትና በለቀቀው ቪዲዮ ዳኒ አሪፍ ነው ሀሳብ አስተያየትክ። ሴቶቹ ለምን ይለምኑታል እያሉ ብዙዎቹ እያሉ ነው። ልክ እንደዚህ እንደኔ ላፕቶፕ መሽከርከር ሆኗል ነገሩ ማለት ነው። ምክንያቱም እኔ ለምንድን ነው እናንተ ሁለቶቹ ኮራ ቀብረር ብላችሁ ራሳችሁን የማታስከብሩት? ለምንድን ነው ብዬ እኔ ብዙ ጊዜ ቪዲዮ ሰርቻለሁ ማለት ነው ብዙ ጊዜ። ምክንያቱም መርከስን ያመራል። ጨው ነው ወይ ያላሳቸው? ለምንድን ነው ፍቅርም እናንተም አብርሃምን መታው ያቃታችሁ ብለሃል ዳኒ። አፋን በጣም አንዳንድ ጊዜ የሆነ ሴቶቹ ሁላችሁም ቢሆኑ ሴቶቹ እንዲረክሱና እንዲወድቁ እያደረጋችሁ የምትሰሩት ቪዲዮ በእርግጥ ያስጠላል ማለት ነው። እና እንደዚህ ትራንትራም እንደዚህ ደግሞ አሸብርም ምን አለ ሩታ አልወለደችም ምናምን ብሎ ደግሞ እያለ ነበረ። እንግዲህ አንተው ነው ይሄንን የሚያመጣው። አርግዛለች ብላችሁም ራሳችሁ ናችሁ ያመጣችሁት። ወለዴ ብላችሁም ራሳችሁ ናችሁ ያመጣችሁት። እንደው ይች ልጅ ስንቱን መከራ ነው እንደው የምትሸከመው ማለት ነው። ፌመስ ነት ለከ ፌመስ መሆን መታወቅ ሶሻል ሚዲያ ላይ እንደዚህ ያደርጋል ማለት ነው። እኛ አልሰማንም። እንደዚህ ያንቋሽሻል ማለት ነው። እንደዚህ ያስረግጣል። እንደዚህ በቃ የህዝብ መዋደቂያ መሳለቂያ ያስደርጋል እንዴ መፈመስ? ይሄንን ለእናንተ እናንተ ንገሩኝ። እኔ ስላላወቅኩኝ ነው ማለት ነው። ሰላም ሰላም የማርቲ ቤተሰቦች በያላችሁበት በያለም ጥግ በያንዳርቻ ሰላማችሁ ብዚት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወንድሞቼ እህቶቼ ሰላም ጤና ይስጥልኝ ብያለሁ። ላይክ ሼር ኮሜንት ሰብስክራይብ እንዳይለይኝ ፕሊዝ ሰብስክራይብ አድርጉና 1000 አስገቡኝ እህቶቼ ማለት ነው። ሲቀጥል እኔ በጣም ስለተናደርኩኝ ነው ማለት ነው። የምር ትናንትና ዳኒ በሰራው ቪዲዮ ለምንድን ነው እናንተ ታውቃላችሁ፣ እነሱም እስከሚስቁ እስከሚገርማቸው እሱም እስከሚስቅ እስከሚገርም ነው ዳኒ የጠየቀው እና በጣም ነው የሚገርመኝ ማለት ነው። ፌመስ መሆን እንደዚህ የሚያስረግጥ ከሆነ እንደዚህ የሚያንቋሽሽ ከሆነ ራስነትን የሚያስጥል ከሆነ እኔ እንጃ ከዚህ አይዲያ ወጥታችሁ ወይ ዛሬ ከሩታ ቤት ወይ ደግሞ ዛሬ ከሄርሜላ ቤት እንደዛ ብላችሁ ራሱ ብትመጡ ሰው አናይም አንመለከታችሁም አይልም። ምሳ አንዱ ቤት ተጋብዛችሁ አንዱ ቤት ደግሞ ዛሬ እንደዚህ እንደ ድግስ አይነት አድርጋችሁ አንዳንዴ ወደ ራሳችሁ ተመልሳችሁ እርፈት እያደረጋችሁ እየበላችሁ እየጠጣችሁን ብትመጡ አሪፍ ነው። ስለዚህ አብርሽ ደግሞ አልወለደችምም አላገባኋትም እያለ ደግሞ መጧል ማለት ነው። አንተ እንደሆንክ አንዳንዴ ወላሂ እኔ ምዬን የምነግራችሁ ላፋችሁ ለከት ይኖራችሁ፣ ለምትናገሩት ነገር ለከት ይኖራችሁ። እኔ ሩታና ሄርሜላ ለስራ ነው እንጂ በገንዘብ አፉ ነው ያለው፣ ለስራ ነው እንጂ እኔ እነሱም ሚስቴ አይደሉም፣ ሚስቴ አይደለችም። ፍቅር ከህይወቴ አልወጣችም ድሮም አሁን እሷ ታዲያ ልጅ ወልድ ያህል እንደ ፍቅር እንደዚህ ካልክ እፉፉ ጋር ሲኖሩ አልነበረ? እኔ ባለቤቷ ነኝ ካልክ አንተ አንድ ሴት ልጅ እንዴት ሁለት ወንድ ልጅ ይዛ ትቀመጣለህ ከአንድ ቤት? አንተም እኔ ድሮም ከህይወቱ አልወጣሁም አሁንም ከህይወቱ አልወጣሁም እያልክ ነበር። እሷ ደግሞ ከፍቅር ጋር ከሱ ከፉፉ ጋር ነበር ስታሳልፍ የነበረው። ታዲያ እንዴት ነው እንደዚህ አይነት ነገር? እቺ ሰው እኮ ወልዳለች፣ የልጅ እናት ናት አይደል እንዴ? እንዴት ከህይወቷ መውጣት አልቻልክም ነው ይህን ጥያቄ ብለህ ወይንም ይሄን ወሬ ብለህ የምታወራው? ወላሂ ለህዝብ የማይበጅ ነገር፣ ህዝብን የሚገድል ትውልድን የሚገድል የሚቀብር ሰው ትዳር እንዲፈራ፣ እህቶች ትዳር እንዲፈሩ፣ ወንድሞች ትዳር እንዲፈሩ እናንተን ሲያዩ ስንት ሰርቶ የሚበላ ወላሂ አለ። ሰርቶ የሚበላ ቤቱን የሚያስተዳድር ብዙ ወንድሞች እህቶች አሉ ቤታቸውን የሚያስተዳድሩ። እንደናንተ ሳይሆን ላባቸውን ጠብ አድርገው ኢቭን ዲስትሮ ጠርገው ቤት እየገረፉ እዚህ ደግሞ ሳውዲ አረቢያ ደግሞ ፍየል እየጠበቁ በተለያየ ሀገር በቤሩት በሁሉም በተለያየ ሀገር የብረዘ ብዙዎቹ ማለት ነው ቤታቸው እንትን እያሉ ቤታቸውን እየሰሩ ቤተሰቦቻቸውን እየገደፉ ሴቶቹም ወንዶቹም። በነገራችን ላይ የሩታን ብኮኒ ሄርሜላን ብኮኒ
አትለምኑት፣ አትለማመጡት እያለ ሰው እናንተ ላይ እየፈረደ ነው ያለው። ራሳችሁን አስከብሩ። ታው የምር ታርጌት ተደርጎ እንደዚህ እየተጨፈለቃችሁ ሌላ አይዲያ አምጡ። ሁሉም ነገር እንግዲህ ፍርጥርጡ እየወጣ ነው። ሌላ አይዲያ አምጡ፣ ሌላ አይዲያ አምጡና ሰሩ ማለት ነው። ሌላ አይዲያ አምጥታችሁ ደግሞ ስትሰሩ ህዝቡ እነዚህ ልጆችማ በቃ ምናምን ብሎ ደግሞ ይቀበሏቸዋል ማለት ነው እንጂ እናንተ ዛላው መና እየተባላችሁ እስከ መቼ ድረስ ነው? እስከ መቼ ድረስ ነው እንደዚህ እየተባላችሁ? እስከ መቼ ድረስ እየተሰደባችሁ እየተረገጣችሁ? ምንም የሚያንሳችሁ የሚጎላችሁ ነገር የለም እኮ። ግን አብርሽን ለአንዴና ለሁለተኛ መጨረሻ ጊዜ አንተ ጋር እኛ አንሰራም፣ እዛው ፍቅር ታዋጣ ብለው እዛው እሷ በተከሰት በላይ ይወረውራታል። እንዴት አንቋሾ እንደሚወረውራት ታውቃላችሁ። ሄርሜላንም አመት ሙሉ አለውሽ እያለ አብሮ እየጨፈረ ቀለበት ድረስ ብሎ አዘገጃጅቶ ከወደንስም ከዛም ተብሎ ተላቅሞ ወላሂ አንዳንዴ ያናድዳል። የምትነቁ ሰዎች አሁን ነው ብልጥ መሆን፣ አሁን ነው። እስኪ ከዚህ ተማሩ። መማር ግን በሩታ ጊዜ ትማሩ ነበረ። ወደንሱ እንዴት ውሃ እንደተደፋበት፣ እንዴት ዘይት እንደተደፋበት ወደንሱ። የምር እንቺ እሷ ወዳ አይደለም፣ ምስኪን ታሳዝናለች። የምሬን እምላችሁ። ሄርሜላንም እንደዚህ አድርጎ ባለቤቱ አስመስሎ እንደ ፍቅረኛ አድርጎ አሁንም ፍቅር መቶ ከስትሞላ ደግሞ ይወረውራታል። ቡዜ ደግሞ በየሄድሽበት እንደ ትልቅ ሰው ሁድ፣ የትልቅ ሰው ንግግር ተነጋገሪ። የትልቅ ሰው ንግግር፣ የትልቅ ሰው ለዛ በይ ነው የምትተዳደሪው፣ እናውቃለን። ግን የትልቅ ሰው ንግግር ተነጋገሪ። ሴት ልጅ ሞራን የሚነካ ሩታን እውነት አስመስለሽ የምትናገሪው ንግግር እንዴት ነበር? እውነት ሪያሊቲ አስመስለሽ እንዴት እንደምትናገር እኔ ወላሂ እዛው ጭቃ አድርጌሽ ነበር የሚሄደው እንደዛ ብትናገሪ ማለት ነው። የምሬን ነው የምልሽ። እዛው አልኩሽ ወከክ አድርጌ ኮድሽን እዛ አስቀምጭ ዘርግቼሽ ነበር የሚሄደው። ግን ያው ዩቱብ ስለሆነ እነሱ ልጆቹ ምንም ማድረግ አይችሉም። ያው እኛ ላይ እየሳቃችሁ ነው፣ እኛን እያጃጃላችሁን ይሆን? ራሳችሁ ላይ እየቀለዳችሁ ራሳችሁ በራሳችሁ የተጃጃላችሁ ይሁን? የምናውቀው ነገር የለንም። ዞሮ ዩቱብ እንደዚህ ከሆነ በአፍንጫ ይውጣ። የምሬድ ብላችሁ እኔ በቪዲዮ አለመውጣቴን ወደድኩት። ያስጠላ ነገር። ሴት ላይ ባሪያውን እንድትኖር። ትናንትና ደግሞ ብዙም ስትነጋገር ነበረ። አንቺ ትልቅ ምንድን ያለችው ጌታ ትልቅ ሰው ምናምን ብላ ደግሞ ስትናገር ነበር። ይችን አንድ ፍሬ ልጅ ፍቅር እንደው መውደቅ አንዳንዴ ያመራል። ትኩረት ለመሳብ እኮ ነው እንደዚህ። ሩታ ደግሞ መተት አርጋበታለች። ቸክ ካልታመመም መተትም አልተደረገበትም። ወንጀላችሁን አትሰብስቡ። ይበቃችኋል፣ ይበቃችኋል። የምር አዑዝ ቢላሂ ምን ሸይጣን ረጂም ላ ሐውለ ወላ ቁወተ ኢላ ቢላህ አስቢናላሁ ወኒዕመል ወኪል። ጋይስ ይበቃችኋል፣ በቃችሁ። ልጁም አልታመመም፣ መተትም አልተደረገበትም። መተት የተደረገበት